ሰላም ሰላም እንዴት ናችሁ? እንኳን ወደ ሉሲ ላብ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ራሴን ለማስተዋወቅ ያክል ስሜ ንጉስ ያለው ይባላል። በጎንደር ዩኒቨርሲቲ ግብርናና ጤና ሳይንስ ኮሌጅ መምህር ነኝ። አሁን የምናየው ስለ የዚህ ሉሲ ላብ አካዳሚ ዩቲዩብ ቻናል ምን ኤሪያዎች ላይ ፎከስ ያደርጋል የሚለውን እንዲሁ ሃይላይት ለማየት ያክል ነው። የመጀመሪያው ጀስት ጀነራል ሄልዝ ነው። ያው ሄልዝ ሲባል ጀስት እዚህ ብራኬት ላይ እንዳስቀመጥኩት ጀስት ፎከስ ኦን ሂማን ሄልዝ ማለት ነው። ሂማን ሄልዝ ሲባል ከሌሎች እንደዚህ በብራኬት ያስቀመጥኩበት ምክንያት ያው ሄልዝ ሲባል ብሮድ ተርም ነው። ኢት ሜይ ቢ አኒማል ሄልዝ ኦር ፕላንት ሄልዝ ሊሆን ይችላል። ስለዚህ እዚህ ቻናል ላይ ፎከስ የምናደርገው ስለ ሂማን ሄልዝ መሆኑን ለማመልከት ያክል ነው። ሌላኛው ስለ ዲዝ ነው ፎከስ የምናደርገው። ዲዝ አይዘር ኢት ኢዝ ኢንፌክሽስ ዲዝ ኦር ክሮኒክ ዲዝ ሊሆን ይችላል። ክሮኒክ ዲዝ የሚባሉት ናን ኮሚኒኬብል ዲዞች ማለት ነው። ናን ኮሚኒኬብል ዲዞች ኦር ኢንፌክሽስ ዲዝ። ኢንፌክሽስ ዲዝ ለምሳሌ ሜንሊ በሶስት ነገር ሊተላለፉ የሚችሉ እንደ ባክቴሪያ ኦር ፓራሳይቲክ ዲዝ ኦር ቫይራል ዲዝ ሊሆኑ ይችላሉ ማለት ነው። ስለዚህ በእነዚህ የሚተላለፉት ኢንፌክሽስ ዲዝ ብለን ጠራን። እነዚህን እናያለን። ክሮኒክ ዲዝ የሚባሉት ደግሞ ለምሳሌ እነ ሃይፐርቴንሽን፣ የደም ግፊት፣ ዲኤም ወይም ዲያቤተስ ሚሊተስ፣ የስኳር በሽታ የምንለው እና ካንሰር ዲዝ፣ ሶሊድ ካንሰር ዲዞች ኦር ብለድ ካንሰር ሊሆን ይችላል። ስለዚህ እነዚህን ያጠቃልላል ማለት ነው። ቀጥሎ ያው እነዚህ ዲዞች ባይዘው ጀስት ዊል ሲ ዜር ኢቲዮሎጂክ ኤጀንት ኢቲዮሎጂካል ሜን ኮዛቸው መንስኤዎችን ሳይንና ሲምፕተም ምልክቶች እንዲሁ ጀስት ዲያግኖሲስ ምርመራዎችን አንድ ባንድ እናያለን። አሁን ለምሳሌ ዲያግኖሲስ ላይ ዊል ሲ ጀስት ፕሪ አናሊቲካል፣ አናሊቲካል ኤንድ ፖስት አናሊቲካል ፕሮሰሶችን አንድ ባንድ እናያለን ማለት ነው። ቀጥሎ የምናየው ስለ ሄልዝ አፕዴት ነው። ሄልዝ ኢት ኢዝ አፕዴት ዴይ ቱ ዴይ አፕዴት ይሆናል። ለምሳሌ ዘ ሜትሮሎጂ ኦፍ ዘ ላብ ቴስቶች ኦር ደግሞ ድረግ ላይ አሁን ለምሳሌ ብንሄድ የተሻለ ኦንጎይንግ የሆነ ኤሪያ ስለሆነ ሄልዝ ሳይንስ ኢት ኢዝ ኦልድ የሆኑ ድረጎች ወይም የተሻለ ድረግ ሲመጣ ኦልዶች ይተካሉ በአዲሱ ስለሚተኩ we see those updates on released from the information from international organization or the national ለምሳሌ ከኢንተርናሽናል WHO ወይም ወርልድ ሄልዝ ኦርጋናይዜሽን ከምንለው ተቋም ልናገኝ እንችላለን። በናሽናል ደረጃ ደግሞ ለምሳሌ ኢትዮጵያ ሚኒስትሪ ኦፍ ሄልዝ ማግኘት እንችላለን ኢንፎርሜሽኖችን። ስለዚህ እነዚህን እያየን አፕዴት የሆነ ኢንፎርሜሽን ሪሊዝ እናደርጋለን ማለት ነው። ሌላኛው ላብ ቴስት ነው። ሩቲን ላብ ቴስቶችን ኤክስፕሌን ማድረግ ኢንተርፕሬት ማድረግ ነው። እነዚህ ዴይ ቱ ዴይ የሚሰሩ ከቀላል ከሄልዝ ኬር እስከ ሆስፒታል እስከ ስፔሻላይዝድ ሆስፒታል የሚሰሩትን ኤክስፕሌን እናደርጋለን ማለት ነው። ሌላኛው ጀስት ሶልቪንግ ናሽናል ኤግዛሞች ናቸው። አሁን የተለያዩ ስማቸውን እየቀያየሩ ፈተናዎች እንትን እየሆኑ ነው። ለምሳሌ ሲኦሲ ኤግዚት ኤግዛም ለሁሉም ነው። ሲኦሲ ደግሞ ፎር ሄልዝ ሳይንስ ስቱደንት ለጤና ተማሪዎች የሚሰጥ ኤግዛም ነው። ኤግዚት ኤግዛም ደግሞ ግራጁዌት ስቱደንት ፎር ኦል ስቱደንት። ሁሉም ዩኒቨርሲቲ ተመራቂ ተማሪ ኤግዚት ሳይፈተን ዲግሪ አይሰጡም ይታወቃልና እነዚህን ሶልቭ እናደርጋለን። ሌላኛው ኤንጋት የሚባለው ወይም ናሽናል ግራጁዌት አድሚሽን ቴስት የምንለው የኛ ደግሞ ለማስተርስ እና ለፒኤችዲ ተማሪዎች ትምህርት ከመጀመራቸው በፊት ኤንጋት ማለፍ ይጠበቅባቸዋል ማለት ነው። ስለዚህ እነዚህን ቲፖችን እናያለን አስማች አስፖሲብል። ሌላኛው የምናየው ስለ ሄልዝ ሪሰርች ቴፖችን ነው። ሪሰርች ሲባል ከፕሮፖዛል ራይቲንግ እስከ ማኑስክሪፕት የማለት
ፕሮፖዛል ያው ሪሰርች ኮስችን ነው። መጀመሪያ ፕሮብሌም አይደንቲፋይ አድርጎ ለዛ ለፕሮብሌሙ ሪሰርች ኮስችን ያደርጋል፣ ጥያቄ አድርጎ በዛ ኤሪያ ላይ ራይት ያደርጋል ማለት ነው። ፕሮፖዛል ይጽፋል። ሶ ኮምፖነንቶች አሉት የራሱ ሲስተማቲክ ዌይ ኦፍ ራይቲንግ ነው። ዝም ብሎ እንትን አይደለም። ሶ የራሱ ኮምፖነንቶች አሉ። የትኛው ከየትኛው ይቀድማል የሚለው እናያለን። ዘንድ ደግሞ ቨርሰስ ተሲስ። ፕሮፖዛል ያው እቅድ ነው። ጀስት ፕሮፖዝድ ፎር ሳምቲንግ በሆነ ነገር ፕሮፖዝ አድርገን ብሉፕሪንት ነው ለምንሰራው ነገር ብሉፕሪንት ነው። ተሲስ ደግሞ ዳታ ኮሌክት አድርገን ለዲፌንስ ዝግጁ ስንሆን የምንጽፈው የፔፐር ወይም ራይቲንግ የሪሰርች ራይቲንግ ታይፕ ነው ማለት ነው። ዘንድ ዲፌንድ ካደረግን በኋላ should be suitable for publication። ስለዚህ ምን ይባላል? የምንጽፈው ጽሁፍ it is manuscript ይባላል ማለት ነው። ስለዚህ manuscript ደግሞ ያው ዲፔንድ ኦን ጆርናሉን ዲፔንድ አድርገን መጻፍ እንችላለን ማለት ነው። ስለዚህ የትኛው ጆርናል ላይ እንልካለን የሚለውን የተለያዩ ኤሪያውን እና ታይትሉን ምን ላይ ፎከስ ያደርግ ነው፣ ስፔሲፊክ ነው ወይስ መልቲ ዲሲፕሊናሪ የሚለውን እያየን ጀስ we will write manuscript for publication። ስለዚህ ያው ፐብሊኬሽን ቲፕ የሚባለው እነዚህ ማኑስክሪፕት ከጻፍን በኋላ it is inception to publication ማለት ያው ከመጀመሪያ ጀምሮ እስከ ፐብሊኬሽን እስከ ኦንላይን ፐብሊሽ እስኪሆን ድረስ ያለውን ፍሎ እናያለን ማለት ነው። ስለዚህ በዚህ ኤሪያ ላይ ሞር ፎከስ አድርገን ብትሰራልኝ የምትሉት እናንተም ደግሞ ጥያቄና ኮሜንት ካለ ያው ኮሜንት ሴክሽን ላይ ልታስቀምጡ ትችላላችሁ። ከወደዳችሁ ላይክ ሼር በማድረግ ለሌሎች ማዳረስ ጀስ እናንተም ሳብስክራይብ በማድረግ አባል መሆን ትችላላችሁ። አክቹአሊ there is YouTube እንትን ነው ቴሌግራም ግሩፕም አለ፣ እዛ ላይ ዲስከስ ማድረግ እንችላለን። ስለዚህ እዚህ ሊንክ ላይ አስቀምጫለሁ። በዛ በመግባት የምትፈልጉትን ጥያቄ ማስቀመጥ ትችላላችሁ። እኔም የተለያዩ የሲኦሲ የኤግዚት ኤግዛም የንጋት ጥያቄዎችን ከስር ከቴሌግራም ታገኛላችሁ። የተለያዩ የሄዝ ቡኮችንም ከኔም ከተለያዩ ሶርሶች ያገኘዎችን አስቀምጣለሁ። እናንተም ደግሞ የምትፈልጉትን ቡክ አይነት መጻፍ ትችላላችሁ። እያየሁ ጀስ አስቀምጣለሁ ማለት ነው። ስለዚህ ይህንን ይመስላል። አመሰግናለሁ። ሰላም ሁኑ።